ሰላም እንዴት ናችሁ? ዛሬ ደግሞ በሌላ መኪና ተገናኝተናል። ዛሬ ከናንተ ጋር ሪቪው ለማድረግ የመጣሁት መኪና ቶዮታ ኮሮላ 1985 ሞዴል ነው። ከዚህ በፊት ቶዮታ የምታስታውሱ ከሆነ ቶዮታ ኮሮላ 1987 በኮምፓክት ቨርዥኑ አሳይቻችኋለሁ። ይሄኛው ኮምፓክት ቨርዥን አይደለም። ኖርማል ቶዮታ ኮሮላ 1985 በተለምዶ ዴክስ የምንለው መኪና ማለት ነው። አብረን ሪቪው እናደርጋለን። አብራችሁኝ ቆዩ። እሺ እንግዲህ ሁልጊዜ እንደምንጀምረው ከዳሽቦርዱ እንጀምራለን። እነዚህ መኪኖች ዳሽቦርድ ይታያሉ። ሁሌ እንደምላችሁ ዳሽቦርዳቸው ቴክስቸራቸው እንደዚህ ሸካራ መሆን መቻል አለበት። ሲሰራ ልሙጥ ነው የሚሆነው። እሱን ቼክ ታደርጋላችሁ። የተሰነጣጠቀ የተሰባበረ ካለ ዋጋ ያስቀንሳል። እሱን ቼክ ታደርጋላችሁ። እዚህ መኪና ላይ እንደምታዩት ጥሩ ዳሽቦርድ ነው ያለው ማለት ነው። ይዞታው ጥሩ የሚባል ነው። እዚሁ ዳሽቦርድ ላይ ያለን ኮምፓርትመንት ልክ እንደ ዲኤክስ ኮምፓክቱ እዚህ ጋር ሰፊ ኮምፓርትመንት አለ። እንደገና ደግሞ እዚህ ጋር የሳንቲም ወይም የእቃዎች ማስቀመጫ ይኖርናል። እዚህ ጋር ስፔስ አለው። በዚህ በኩል ደግሞ የኮይን ማስቀመጫ አለው። እንደገና ውሃ ወይም ዋተር ቦክስ ይኖረዋል ማለት ነው። እነዚህ መኪኖች በአራትም በአምስትም ማርሽ አላቸው። ስፔሲፊካሊ ይሄ መኪና በአምስት ማርሽ ነው ማለት ነው ያለው። ሌሎቹ እዚህ መኪና ላይ የሚታዩት ኢንጂን ታይፓቸው ነው። እነዚህ መኪኖች በሁለት ኢንጂን ታይፕ ልታገኟቸው ትችላላችሁ። የመጀመሪያው 2A የሚባለው ነው። እሱ በሀገራችን ውስጥ ብዙ አይፈለግም። ከነዳጅ ኮንሰፕሽን አንጻር በጣም ነዳጅ ይበላል። እንደገና እቃው ውድ ነው፣ ትልቅ ስለሆነ ሞተሩ ማለት ነው። 2E ኢንጂን ናቸው የሚፈለጉት። ይሄም መኪና 2E ኢንጂን ነው። እሱን ማወቅ ይጠበቅብናል። ከውስጥ ላሳያችሁ ዳሽቦርዱ ላይ የባለፈው ዴክስ ኮምፓክት ከነገርኳችሁ መኪኖቹ በሁለት አይነት ቨርዥን ታገኛላችሁ። አርፒኤም ያለው አለ፣ አርፒኤም የሌለው አለ። አርፒኤም ሲኖረው ይፈለጋል እኛ ሀገር ውስጥ ማለት ነው። እና ይሄ አሁን አርፒኤም የሌለው መኪና ነው። ባለፈው ያሳየኋችሁ ዴክስ ኮምፓክት ቨርዥኗ አርፒኤም ነበራት። አርፒኤም ሮቴሽን ፐር ሚኒት ብሎ የሚያሳይ ነው። ይሄ ጀስት ስፒዶሜትር ነው ያለው። እንደገና የነዳጅ ጌጅ እና ቴምፕሬቸር ጌጅ ብቻ ነው የምታገኙት ማለት ነው። መሪያቸው ኮመን ነው። ሁሉም መሪ በዚህ ነው ያላቸው። ክላክስ ይሄ ነው። ዳሽቦርዳቸው ይሄን ይመስላል። ከውስጥ እነዚህ ነገሮች ማየት ይጠበቅባቸዋል ማለት ነው። እነዚህ መኪና ሲገዙ የበር ታፕሴሪ እንደገና የወንበር ታፕሴሪ ይታያል እዚህ መኪና ላይ። እንደምታዩት ግን የዚህ መኪና ታፕሴሪ በጣም ጽድት ተደርጎ የተሰራ ታፕሴሪ ነው። ከፋብሪካው ውጪ የተሰራው ታፕሴሪ ራሱ በጣም ያምራል ማለት ነው። ሌላው እንግዲህ ሁልጊዜ እንደምላችሁ አሮጌ መኪና በገዛን ቁጥር ማየት ያለብን የበር ጠርዝ ይታያል አራቱም ሳይድ ላይ። ሁልጊዜ እንደምላችሁ እቺን ታላቁቁና እነዚህ የበር ጠርዞች ዶት ያደርጋል ፋብሪካው። እነሱ ቅጥቅጥ ካላቸው ከተሰሩ ስለምንችል እነሱን ቼክ እናደርጋለን ማለት ነው። እነሱ ግን ካሉ በአራቱም በር በኩል ቼክ እናደርግና ጠርዝ የለውም የበር ጠርዝ የለውም እንላለን ማለት ነው። አንድ ሳይድ ብቻ ነው ማሳያችሁ። እናንተ በአራቱም በር ቼክ አድርጉ። ሌላው እነዚህ መኪናዎች ጫው ወይም ዝገት ስለሚይዙ ከታች ሀዲዱ ዝገት እንደሌለው ማየት አለብን። ዝቅ ብለንም ከውስጥ ያለውን ማለት ነው ማየት አለብን። እነሱ ከሌሉ ደግሞ በሩ ላይም ያሉትን ጠርዝ ማየት እንችላለን። እዚህ ዳር ላይ ያለው ጠርዝ ጫው ከነበረው ወይ ከተሰራ እሱን ማየት እንችላለን። በር ላይ ግጭት ከነበረ በሱ ማወቅ እንችላለን። ይሄንን እንግዲህ ቼክ አረግን በኋላ ከኋላና ከፊት ደግሞ የመኪናውን ይዞታ እናያለን ማለት ነው። ከፊት መኪናውን ስናየው ማየት ያለብን ምንድነው፣ በዚህ በግራ በኩል ሲጀምር ልክ እንደዚህ አይነት ቅጥቅጥ የተቀጠቀጠ የተሰራ ነገር ካለ ቼክ እናደርጋለን። በምንድነው የምናውቀው? የፋብሪካ ሲሆን ይሄ ያያችሁት ከላይ ያለው ጠርዝ እቺ መስመሯ ትኖራለች ማለት ነው። የተሰራ ሲሆን እነዚህ መስመሮች ይጠፋሉ፣ ተቀጥቅጠው ስለሆነ የሚመጣው ከተጣመመ በኋላ ብረቱ። እሱ አሁን እንደምታዩት እዚህ ጋር ትንሽ ቅጥቅጥ አለውና እንደዚህ አይነት ቅጥቅጥ ስታዩ ደግሞ ከታችም ዝቅ ብላችሁ እዚህ ዋንጫው ጋር የደረሰ ነገር አደጋ ካለ እናያለን። በምናቃለን ዋንጫው ላይም እንደዚህ ፋብሪካው የሚያስቀምጠው ዶት አለ። እሱን ቼክ እናደርጋለን። ከስር ኢቭን እዚህኛው ፓርት ላይ ዶቶች ነበሩ። አሁን ስለተቀጠቀጡ ነው የጠፉት እንጂ ነበሩና የከፋ እዚህ ሻንሲው ድረስ የመጣ አደጋ እንደሌለ ግን ማየት አለብን። ሻንሲው ቀለም ከቀየረ እንደገና የሻንሲው ላይ ያሉ ዶቶች ከጠፉ እነሱን ቼክ እናደርጋለን። እንደዚህ አይነት አጠራጣሪ ነገር ሲኖር ወደ መካኒክ ወስዳችሁ ብታሳዩ የተሻለ ነው ማለት ነው።
እሱን በዚህኛው በቀኝ በኩልም እናያለን። እንደምታዩት በዚህ በኩል ግን ምንም አይነት ግጭት የለውም። ጠርዙ በትክክል የፋብሪካው ነው ማለት ነው። ኦኬ በዚህ ሳይድ በኩል ግጭት የለም ማለት ከፊት በኩል ግጭት አይኖርም ማለት አይደለም። ስለዚህ የፊት ግሪል የሚባለውንም ማየት አለብን። እዚህ ጋር የምታዩት ብረት እዚህ ጋር የምታዩት ብረት ይችኛዋ ብረት ማለት ነች፣ ግሪል እንለዋለን። እሱን ሙሉ በሙሉ እናየዋለን። የተበየደ የተጣመመ ቤንድ ያደረገና የተቃና ነገር ካለ እሱን ቼክ እናደርጋለን። ሌላው ኦቨርኦል የመኪናውን የፊት ገጽታ ማየት ይጠበቅብናል ማለት ነው። ኦኬ ከዛ በተጨማሪ ደግሞ ከስር ተኝተን ፍሳሽ ካለ ሊንኬጅ ካለ መኪናው ሙሉ በሙሉ ባይጥልብንም ግን ዋጋ ልንከራከር ልናስቀንስ ይገባል። በዚህ መኪና ላይ እንደዚህ አይነት ፍሳሽ ሊንኬጅ ስለሌለ ዝቅ ብዬ አላሳያችሁም። ሌላው እዚህ የኮፈኑን ጠርዝም ማየት ይቻላል። ኦኬ ከዚህ በፊት ከፊት ግጭት ከነበረውና ከተቀጠቀጠ ይታወቃል። እሱንም ማየት እንችላለን። ያው ሁሌ እንደምላችሁ የፋብሪካ ዶቶች የትኛውም ቦታ ላይ ይኖራል፣ ሲቀጠቀጥ ነው የሚጠፋው ማለት ነው እና እነሱን ማየት ይገባል። ሌላው እንግዲህ ከኋላ ሂደን ደግሞ የኋላውን ፓርት እናያለን። ከኋላ በኩል ደግሞ ማየት ያለብን ነገር ምንድነው? አንደኛ ዋንጫ የምንለው ወይም ቀለበት የሚባለው በተለምዶ ይሄ ፓርት ነው። ይሄ ፓርት ጫው ይይዛል እንደዚህ መኪና ላይ። እሱን ቼክ ማድረግ ይጠበቅብናል። በቀኝም በግራም የዛገ ነገር ካለ የተበላ ነገር ካለ ማየት አለብን። እንደምታዩት አሁን በዚህ ሳይድ በኩል ትንሽዬ ጫው ነገር ነበረው። ባይዘው ይሄ ቀለም ስለቀባ ነው እንጂ የፋብሪካው ላይ ዶት አለ። ኦኬ እዚህ ላይ ዶት ያደርጋሉ። ይሄ ግን ሙሉ ቀለም ቀብቷል፣ ስትኮ ተደርጎ የተቀባ ነው። ሌላው በዚህ ሳይድም በኩል ያለውን ግጭት ከነበረው ማየት ይጠበቅብናል። ጠርዝ አለው፣ ይችን ፈተን ይሄን ጎማ አላቀን እዚህ ጋር ማየት እንችላለን፣ ሙሉን ማለት ነው። የተቀጠቀጠ ከሆነ ይታወቃል፣ ጠርዙ ቤንድ ያደረገ ይሆናል። ሌላው እዚህ ጋር ማየት የምንችለው ሻንሲ ነው። ከኋላ በኩል ያለው ሻንሲ ከፍተን ማየት እንችላለን። እንደምታዩት ሻንሲ የሚባለው ይሄ ፓርት ነው። ይሄ ልጥፍ ሁል ጊዜ ይኖራል። ይሄ ልጥፍ የተነሳ ከሆነ እሱም ማየት ይጠበቅብናል። ምክንያቱም በሙቀት ስለሆነ ብዙ ጊዜ የሚነሳው ተጋጅቶ በሙቀት ወጥረው ሲያወጡት ነው ይሄ የሚላላጠው። እሱንም ማየት አለብን። የሚያጠራጥር ነገር ካለ ከታች ዝቅ ብለን እናያለን። እዚህ መኪና ግን ቆይ በዚህ በኩል ላሳያችሁና ይሄ የምታዩት ስትኮ የፋብሪካ ስትኮ ነው። እንደ ስትኮ ሳይሆን እንደ ማስቲሽ ነገር ነው የሚመስለው። እሱንም አይታችሁ ከኋላ በኩል ያለው ግጭት እንደሌለው ማየት ትችላላችሁ ማለት ነውና ሻንሲው ጥሩ የሚባል ሻንሲ ነው ያለው። እስኪ ኦቨርኦል ደግሞ የመኪናውን ገጽታ ላሳያችሁና እሱ ጋር ደግሞ ምን ማየት እንዳለባችሁ ነግራችኋለሁ። ቦዲውን እንደምታዩት ጽድት ያለ ነው ይሄኛው። ያው በዚህ ቀለም የሚፈልግ ከሆነ ጣራውን ማየት ይጠበቅብናል። ለዚህ መኪና ግን አይፈልግም። በነገራችን ላይ ባለፈው ከዲኤክሱ የሚለየው ይቺኛዋ ኮምፓርትመንት ተጨማሪ ነች ማለት ነው፣ ከዚህ እስከዚህ ያለችው። የባለፈው ዲኤክሱ የምታበቀው እዚህ ጋር ነበረ፣ ያንን ቪዲዮ ካስታውሳችሁ። እነዚህ ትንሽ ለየት የሚሉት ሰፋ ያለ ኮምፓርትመንት ከኋላ አላቸው ማለት ነው። ከኋላም በኩል አሳያችሁ፣ መኪናው ጽድት ያለ ነው። በዚህ ሳይድም ቦዲ ላይ ጸዴ ነው። ግን ያው ስንገዛ ቦዲ ማየት ይጠበቅብናል ማለት ነው። ሌላው ሜቢ ከፊትም ብናያት ቦዲ ዋይዝ ጽድት ያለች ነች ማለት ነው። ሌላው እንግዲህ ከዚህ ኮፈን ከፍታችሁ ማየት ያለባችሁ ነገር ምንድነው? ሞተር ነው። ሞተሩ ትንፋሽ አለው ወይ የለውም ወይ የሚለውን ማየት ይጠበቅባችኋል። የመኪና ትንፋሽ አለው። ስለዚህ እሱንም ላሳያችሁ እስኪ አስነስተን ኢንጂኑ ድምፁ ምን ይመስላል የሚለውን እናያለን። ቱኢ ነው ሞተሩ። ቅድም እንደነገርኳችሁ በሁለት አይነት አማራጭ ነው ያለው፣ ቱኢ እና ቱኢ አለ። ቱኤው ትንሽ ተለቅ ይላል፣ ቱኢ ሲሆን አነስ ይላል። ነዳጅ ኮንሰምፕሽናቸው እነዚህ ይሻላሉ ማለት ነው። እናስነሳውና መኪናውን ኢንጂኑ ምን እንደሚመስል እንያብረን። መጀመሪያ በቀላሉ ማወቅ የምትችሉት እዚህ መኪና ላይ ከተነሳ በኋላ በዚህ በኩል መጣችሁ በጭስ ማውጫ በኩል የሚያወጣ ጭስ ካለ ማየት ነው። ዘይት ሊንኬጅ እዚህ ጋር ካለው ዘይት የሚያፈስ በዚህ በኩል ዘይት እንደዚህ የሚያፈስ ከሆነ እሱም ይታያል። እንደገና የሚወጣውን ጭስ አያችሁት። ነዳጅ በተሰጠ ቁጥር በጣም ጭሱ እየጨመረ ይመጣል። ውሃ ሰማያዊ
ጭስ ካወጣ ዘይት ያቃጥላል ማለት ነው። ኮዙ ብዙ ሊሆን ይችላል። ፒስተን ሪንግ ሊሆን ይችላል፣ ቫልቭ ሲል ሊሆን ይችላል፣ ፋሻ ሊሆን ይችላል። እንደዚህ አይነት ነገሮች ሲሆኑ ወስደን ማስፈተሽ አለብን። እንደገና ሞተር ይፈልጋል ብለን የሞተር ዋጋ ማስቀነስ ይጠበቅብናል። ሌላው ማየት የምንችልበት መንገድ ይሄ የዘይት መጨመሪያውን ከፍተን በዚህ በኩል ስካለ ከሌተን ያለን ማለት ነው። ደግሞ ወደ ታች ኮምፕረሽኑ ወደ ታች ሲንክ ማድረግ አለበት። በእርግጥ አሁን ኬሚካል እየተጨመረ እነዚህ ነገሮች ማወቅ እንዳንችል አድርገውናል። ግን በዚህ በኩል ይሄ ስታስቀምጡበት ይሄ ይወረውራል፣ ኮምፕረሽኑ ጥሩ ካልሆነ ማለት ነው። እንደገና በዚህ በኩል ጭስ ይኖረዋል። አንዳንድ የሚጨመሩ ኬሚካሎች ለጊዜው እነዚህ ምልክቶች ያጠፏቸዋል። ስለዚህ ማየት ያለብን ከኋላ ነው ማለት ነው። እዚህ መኪኖቹ ደግሞ እንግዲህ ሲነዱ ምን አይነት ፊሊንግ አላቸው የሚለውን አብረን እየነዳን እናየዋለን። ተከታተሉ።